ከቀበሌዋ ኮንትሮባንዱን በማንቀሳቀስ ወደ ሚኤሶ መከላከያ ካምፕ ማድረስም ተችሏል። ሚኤሶ ከደረሱ በኋላ ደግሞ ከዛ ወደ አዋሽ የማጓጓዝ ስራ አለ። ወደ አዋሽ ለማጓጓዝ አሁንም የጸጥታው ጉዳይ እጅግ በጣም አስቸጋሪ ነበር የሚሆነው። ምክንያቱም ከአዋሽ ከሚኤሶ እስከ አዋሽ ድረስ 3 ክልላዊ መንግስታት አሉ። የጸጥታ መዋቅሩ በተጠናና በተደራጀ መልኩ ባለበት ይቀጥል ዘንድ ቀጣዩ ስራም 34ቱን ኮንትሮባንድ የጫኑ ተሽከርካሪዎች ወደ አዋሽ መቆጣጠሪያ ጣቢያ የመውሰድ ተግባር ነው። ይህ ተግባር በሁለት ምዕራፍ የተከፋፈለ ሲሆን የመጀመሪያው 19 ተሽከርካሪዎችን ሌሊት ጉዞአቸውን ወደ አዋሽ እንዲሆን ማድረግ። ችግር የለው መካኒክ ተጠቀሙና ሌሎችን እየሰራችሁ ጠብቁኝ። እኛ ጥሩ እየሄድን ነው። 19 መኪና ይዘን ጥሩ እየሄድን ነው። አሁን ጥሩ ናቸው። እለፍ መነሻውን ሚኤሶ ያደረገው 19 ተሽከርካሪዎችን የማጓጓዝ ተግባር ምናልባትም ኮንትሮባንድ አዘዋዋሪዎቹ ተመልሰው በመምጣት ድንገተኛ ጥቃት ሊሰነዝሩ ይችላሉ የሚል ስጋት ተደቀነ። አሁን ከ80 ኪሎ ሜትር በላይ በማጓጓዝ አዋሽ ጉምሩክ ጣቢያ ማድረስም ተችሏል። የመጀመሪያው ዙር መኪና ኦልሞስት ወደ 20 የሚጠጋ መኪና እየመጣ ስለሆነ ኬላ ውስጥ እንዳይገባ በውጪ በኩል አገልግሎት ይሰጥ። ኬላውን ተዘጋለ ከፊት ከኋላ መኪኖቹ መኪናው ወደ ግቢ እስኪገባ ድረስ ኬላ ላይ ምንም መኪና ሳትለቅ ታቆይልኛል። መንግስት የሰጠን ነገር ለማድረስ በቁርጠኝነት ከላይ እስከታች ሁሉም ሰው ከኛ በላይ ያለ አመራርም ከኛ ያለንበትም ከኛ በታች ያለውም በቁርጠኝነት ነው የሰራውና ሁሉም የጸጥታ አካል በጋራ የሰራና ማስተዳደር የሚያገዘን ስለሆነ ለሁሉም ኩራት ነው የሚገባው። እኛ ብቻ አይደለንም እንደ ሀገር ነው ይሄን ነገር የሰራ ነው። በኢንፎርሜሽን ነው የሰማነው። ያው ብሔራዊ ደህንነት ሁሉም ስላሉ ያው ቅንጅቱ በአንድ ላይ ነው የተሰራው። አሁን ደግሞ እዚህ ያው የሁላ ችግር አልፎ ውጤቱን ወደ ቅርንጫፉ ሲገባ ደግሞ ያለው ደስታ ደግሞ ደስታ ያየው ነው። ሁሉም ምን ያህል ስሜት እንዳለው ስራ አስኪያጁ እንኳን ሲያለቅስ ያየነው ነው። ስለዚህ እኔም ከዛ በላይ ነው ስሜቴ። እንግዲህ የተሰራው ስራ ቅኝቱ በጣም አሪፍ ነው። ለሀገሪቷም ብሎም ደግሞ ለተቋሙ እጅግ በጣም የሚያኮራ ታሪክ ነው ማለት ይቻላል። 2 ዓመት ያለቀስንበት 2 ዓመት መከራችንን ያየንበትን ስራ ነው በአንድ ቀን ስራ እዚህ ማስመዝገብ የቻልነው። ክብር ለመከላከያ፣ ክብር ለፌዴራል ፖሊስ፣ ክብር ለባለድርሻ አካላት በሙሉ። እንቀጥላለን። ይህንን ነው ማለት የምችለው። የተረጋጋ ስሜት ውስጥ ስላለንኩኝ ብዙ ከዚህ በላይ መናገር አልችልም።